አንድ አዲስ ነፍስ ለኢየሱስ ከፊታችን ሚያዝያ 23 እስከ 26 2018 ዓመተ ምህረት አንድ አዲስ ነፍስ ለኢየሱስ በሚል መሪ ቃል ታላቅ መንፈሳዊ ድግስ ተዘጋጅቷል። የልጁ መልክ ዓለም አቀፍ አገልግሎት ከሆሳዕና ከተማ አብያተ ክርስቲያናት ኅብረት ጋር በመተባበር ባዘጋጁት በዚህ ክሩሴድ ላይ ወንጌላችን በኃይልና በሥልጣን ይሰበካል፣ ለሕሙማን ይጸለያል። ሁላችሁም ተጋብዛችኋል። ልብ በሉ። ከሚያዝያ 23 እስከ 26 2018 ዓመተ ምህረት ዓርብ፣ ቅዳሜና እሁድ። ዓርብ ከ8 ሰዓት ጀምሮ፣ ቅዳሜና እሁድ ሙሉ ቀን በአብዮ ኤርሳሞ ስታዲየም ከስዊድን፣ ከአሜሪካ፣ ከሮምና ከኢትዮጵያ የእግዚአብሔር አገልጋይ ባሪያዎች በመንፈስ ቅዱስ ፈቃድና እገዛ ሊያገለግሉን ይመጣሉ። በከተማዋ ዋና ዋና መንገዶች ወንጌል ለትውልድ ለመንገር እንወጣለን። ጌታ ኢየሱስን ብቻውን እናከብረዋለን። ታዲያ እርሶም ለታላቁ ተልእኮ ለወንጌል ስርጭት ተጋብዘዋል። በክሩሴዱም እንዲታደሙ ተጠርተዋል። አንድ ነፍስ ለኢየሱስ በሆሳዕና ከሚያዝያ 23 እስከ 26 በአብዩ ኤርሳሞ ስታዲየም። ኢየሱስ ለዘላለም ጌታ ነው።